ነው በቃ ምንም መኩራራት ያስፈልግም በመፈጠር ከሆነ መጨረሻ ነው በመወለድ ከሆነ ደግሞ አንደኛ እና ሰውን እና ሳስበው ዛሬ ቆም ተኙ የመልእክቴ ርዕስ ዛሬ ተኙ በቃ በጣም እኮ የሚገርም ነገር ስለዚህ ከዛ አዳምን ለብቻው አየው ስለዚህ ረዳት ያስፈልጋል ሁሉን ሲፈጥር አዳም አልነበረም እንዴት የሚወደውን አዳምን መጀመሪያ ነበር መፍጠር የነበረበት እንዴ ከሾላ በኋላ የተፈጠር ነው ከሸንኮራ በኋላ እኮ ነው የተፈጠር ነው እንዴት ተገነጥለዋል ከሱ በኋላ ነው የተፈጠርከው አንተ ስለዚህ ለምን የሚል ጥያቄ ስለሚያስነሳ ለምን ብዬ ጠይቄ የተመለሰልኝ መልስ የመጨረሻው አዳም አያሰራም አዳም ምን አይልም ምክንያቱም እግዚአብሔር መጀመሪያ አዳም ይሁን ብሎ አዳምን ማድረግ ይችላል ከሱ ጋር አብሮ ሆኖ አዳም ይሁን ካለ በኋላ ከዛ ሰማይ ይሁን ብሎ ቢጀምር ማለት ነው አዳም ምን ይላል መሰለህ አልሰፋም አመለ ትንሽ እንደገና ደግሞ ተነጋግረን ብንሰራው ይሻል የኮሚቴ መንፈስ የተወጋዩን ይኸውላችሁ እኛ ይሄንን መተን ነው ዛሬ ምን ጨርሰው በቃ እንመተዋለን ዛሬ አሜን ነው እግዚአብሔር ብቻውን በቂ ነው እና አዳም ስለማያሰራ በቃ አሰራም ክፍፍሉ ላይ ራሱ ሲከፋፍል ምንም በቃ ጭቅጭቅ ነው ከአዳም ጋር መጀመሪያ ፈጥሮት ቢሆን ምድር አራዋው በስቷል እርማታ አውስትራሊያው እንደዚህ መስፋት አለበት ወላተ ወርቁ ለምን ወርቁ ራሱ የተወሰነ ቦታ ላይ እንደዚህ ነዳጅ ምን ለምን ነዳጅ ሳውዲ አረቢያ ብቻ ለምን በቃ ጭቅጭቅ ልንገራችሁ እግዚአብሔርም ይልና በሰባተኛው ቀን ከሰራው የመፍጠር ስራ ሁሉ ምን አለ ይላል አረፈ ይላል አዳምን መጀመሪያ ፈጥሮት ቢሆን ኖሮ እግዚአብሔርም በሰባኛው አመት